ግብ ከረየ ወድሃየ ወይ ወድቅ ውስተ ግብ ዘገብረ ምን አልክ? ምንድን ነው ስትል የሰማው በጆሮዬ ፓስተር ትዝታው ለሕግ ይቅረብ። ብዙ ወንበዴዎች ባሉበት ሀገር፣ ብዙ ቀባሪዎች ባሉበት ሀገር አህያ ከነ ሕይወቱ የቀበሩ፣ ጥቁር ድመት ከነ ሕይወቱ፣ ጥቁር ውሻ ከነ ሕይወቱ የቀበሩ አባቶች ባሉበት ሀገር አንድ ወንጌል ሰባኪ ጣዖት ይሰበር ስላለ፣ ከጣዖት ሽሹ ስላለ ምን ያንጫጫችኋል? ምንድን ነው የምትንጫጩት? አትንጫጩ። ወንጌል ይሰበካል፣ ወንጌል ያሸንፋል። አሁን ይሄ ግለሰብ ሌላኛው ክንፉ አዲስ አበባ ገብቷል። ይሄ ግለሰብ ወይም ደግሞ ራሱን ፓስተር ብሎ የሚጠራው የወሬው ሰው ምንድን ነበረ ሲል የነበረው? አንድ በአንድ መመልከት መቻል አለበት። በደንብ መገለጽ መቻል አለበት። ሕግ መከበር አለበት። እንዲህ አይነቱን ሕግነቱን አስከብሮ ካላሳየን እንኳን ቢያንስ ለተዋህዶ የሚከፈለው መስዋዕት መከፈል መቻል አለበት። እዛ ሆኖ ታቦትን መክተፊያ ሲል ሲናገር ነበረ። የቃል ኪዳኑን ታቦት እንደ ልቡ ሲፈነጭ ነበር። ብፁዓን አበው ሊቃነ ጳጳሳትን ግብረ ሰዶማዊ እያለ ሲሳደብ ነበር። አባቶች ዝም ካላችሁ ስድቡ ተመችቷችኋል ማለት ነው፣ ወይም እውነት ነው የተናገረው ማለት ነው። ስለዚህ ግብረ ሰዶማውያን ካልሆናችሁ የታየህም ብላችሁ ቢያንስ ለቤተ ክርስቲያን ሳትሉ፣ ቢያንስ ስለ ድንግል ማርያም እንትታችሁ፣ ስለ ጻድቃን ሰማዕታት ትታችሁ ስለ ስማችሁ ብቻ ስትሉ ሕግ አስከብሩ። ብፁዓን አባቶችን ግብረ ሰዶማዊ ሲል ሲሳደብ ነበር። ተዉት ቤተ ክርስቲያንን ስለ ስማችሁ ስትሉ። ቢያንስ አባት ናችሁና አባትነታችሁን እንድናከብር በልጆቻችሁ ፊት ሞገስ እንድታገኙ ስለ ስማችሁ ስትል በሕግ ፊት ተፋረዱት። ይህንን ሰውዬ ለመክሰስ ምንም አያስፈልግም። ቪዲዮዎቹ በቂ ናቸው። ላኩልን ካላችሁ መሸከም ከምትችሉት በላይ እንልክላችኋለን። በእርግጠኝነት እኛ ከምንልከው በላይ ደግሞ እናንተ ታውቁታላችሁ። ሌላው ቤተክርስቲያኒቷን የመተትና ጠንቋይ ሰሪ ቤት ሲል ተሳድቧል፣ ዘልፏል። የድህነት የምህረት የሆነችዋን ቤት ቀዳማዊት ሁላይት ዘላለማዊት የሆነችዋን ቤተክርስቲያን አውርዶ ጠንቋይ ሰሪ ቤት ሲል በግልጽ ተናግሯል። ይሄ እናንተን ባይመለከት እኛ የቤተክርስቲያን ልጆችን ይመለከታል። ከምንም በላይ ደግሞ እናንተ ስላላችሁን እናንተን ተከትለን የሕግ መከበር እስከ መጨረሻው ድረስ እስከሚረጋገጥ ድረስ አብረናችኋለን። ቪዲዮ አለ። ቅዱሳት መጽሐፍትን የደዌ መጽሐፍ ሲል አራክሷል። ማንበብ ያልቻለ ድዊ የሆነ ግለሰብ ቅዱሳት መጽሐፍትን የድዊ መጽሐፍት ሲል አራክሷል። ጠብቁኝ አመጣላችኋለሁ። ቅዱሳን አባቶችና ቅዱሳን እንስቶችን ጣዖት ሲል በአደባባይ ተናግሯል። ታዲያ የእናንተ አባትነት ምንድን ነው? የእኛ ልጅነት ምንድን ነው? እጅና ጓንት ሆነን ይሄንን ግለሰብ ለሕግ ማቅረብ አለብን። ኦርቶዶክሳውያን ከዳር እስከ ዳር ካለ ተነቃነቅ፣ ልንነቃነቅ ይገባል። በሕግ ነው የምናስከብረው፣ በጉልበት አይደለም፣ በደቦ ፍርድ አይደለም። ሀገሪቷ ባላት ሕግ በአንድነት መጥቷል እንዳይወጣ